ሰላም ጤና ይስጥልን አድማጮቻችን፣ ከያዝለቀቅ ቻናል የዕለቱን የሰዓት ዜና ይዘንላችሁ ቀርበናል። ከዜናዎቻችን ጋር እኔ አጣላ አስታርቃቸው ነኝ። ጥርስ የለኝም ያለ አንድ ሽማግሌ በነረጓሽ ጓሮ ተደብቆ ቆሎ ሲቆረጥም እጅ ተፍንጅ ተያዘ። የስልክሽን ፓስወርድ ንገሪኝ ያለ አንድ ወጣት የስልክ ፓስወርድ የሰርጋችን ቀን ብላው፣ ነገር ግን የሰርጋቸውን ቀን ስለረሳ መክፈት አልቻለም። ቲክቶክ ላይ ሲንግል ነኝ ብላ የፖስተች አንዲት ልጅ 7 ፍቅረኛሞቿ በኮመንት መጠው ተጣልተው ቲክቶክ አስገድዶ ወደ ኢሞ ግሩፕ አስገብቷታል ነው የተባለው። አንድ ባል ሚስቱ ስጋ ይዘና ብትለው በዋትሳፕ የስጋውን ፎቶ ልኮ የኔ ቆንጆ አውርጅና ጥበሹ ብሏታል። በዘንድሮ ዓመት የቲማቲም ዋጋ በጣም ከመጨመሩ የተነሳ አንድ ሙሽራ ለሚስቱ በወርቅ ፈንታ 4 ኪሎ ቲማቲም አበረከተ። ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄደች በ4 ደቂቃ ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ከዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸግር ተናገሩ። ሰርግ ቤት ተጠርተው ሂደው ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። አድማጮቻችን፣ ዜና የተቋረጠው ሚስቴ ደውላ በሆነ አብክተ ቆየኝ ስላለች ነው። አንድ ወንድማችን የራሱን ፎቶ በራሱ አካውንት ወንድሜ ነፍስህን ይማር ብሎ ፖሰተ። አባትየውም ፖስቱን ካዩ በኋላ ልጄ የምድሩ አልበቃ ብሎ እዛ ሚደም መፖስት ጀመርክ ብለው ኮመንት ጽፈውለታል። አንዲት በአረብ ሀገር የምትኖር እህታችን በትላንትናው ዕለት አዲስ አበባ የገባች ሲሆን ወንድሟ እሷን ለመቀበል ወደ ኤርፖርት ከገባ በኋላ ከፊቷ ላይ ባለው ዱቄትና ሜካፕ የተነሳ መለየት ባለመቻሉ 4 ጊዜ አልፏት የሄደ ሲሆን በ5ኛው ተደዋውለው ሊገናኙ ችለዋል። ወደፊት ተጠጉ ሲል የነበረ አንድ ረዳት ተሳፋሪዎቹ ተጠግተው ከሹፌሩ ጭን ላይ መድረሳቸው ተዘግቧል። ሰይፉ ፈንታሁን ፀጉር ያበቅላል ተብሎ የገዛው መድኃኒት ሳር እንዳበቀለበት እያማረረ ተናገረ። አድማጮቻችን፣ ለሰዓቱ የነበሩ ዜናዎች እነዚህን ይመስሉ ነበር። በዜናዎቻችን ላይ አስተያየት ካለዎት ለደመቁ በውስጥ መስመር ይላኩላት። እናመሰግናለን።